አንድ ስዕል አስታውሳለሁ። መድኃኔዓለም በር እያንኳኳ ታስታውሳላችሁ? እስቲ የሚያስታውስ ወይ ያ ስዕል ቤታችሁ ያለ ምን እያንኳኳ የተዘጋ በር ላይ ቆሟል። ያ በር አልተከፈተም፣ እሱ ግን ማንኳኳቱን አላቆመም። ያ በር ያንቺ ልብ ነው። ትዕቢት የቆለፈው በር፣ ምቀኝነት የዘጋው በር፣ ዘረኝነት የዘጋው በር፣ አለማመን የዘጋው በር፣ አለመስማማት ልዩነት የዘጋው በር እሱ እንኳን ይሄውና በሩ እንደማይከፈት አውቆ ጥሎ አልሄደም። አማኑኤል ዛሬ በራችንን ያንኳኳል። የልባችን በር ላይ ቆሞ አልተከፈተም፣ በሩ ዝግ ነው። ማን አውቆ ይክፈትለት ለመድኃኔዓለም? እንዲህ እኮ ነው ያለው፣ ማንም ድምፄን ሰምቶ በር ቢከፍትልኝ አለ። ምንን ሰምቶ አለ? ማን ይስማው መድኃኔዓለምን? እሱ ይጣራል፣ ሰሚ የለውም። እሱ ያንኳኳል፣ በር የሚከፍትለት የለም። በራችን ተዘግቷል፣ ልባችን ቆሽሿል፣ ተዘግቷል። የተዘጋው በራችን ላይ ግን እግዚአብሔር ከማንኳኳት አላቆመም። እንዴት ያለ ትዕግስት ነው! የተዘጋ በር ላይ ቆሞ ማንኳኳት። ቀንም በእዩት፣ ማታም እዩት፣ ሌሊትም ተነሱ፣ አማኑኤል በራችሁ ላይ ነው ያለው። እያንኳኳ ነው። በሩ ግን እንደተዘጋ ነው። በሩ ግን እንደተቆለፈ ነው። የተቆለፈ በር ላይ ቆሟል። ለዚህ ጌታ በር ብትከፍቱለት እንዲህ አለ፣ ወደ እሱ ጋር እገባለሁ ብቻ አይደለም ያለው፣ ከእርሱም ጋር እራት እበላለሁ አለ። እናንተ ቤት የሚመጣ እንግዳ ምሳ የሚበላ ሳይሆን እራት የሚበላ እንግዳ ከመጣ እናንተ ቤት የሚያድር ነው ማለት ነው። ለእንግዳ ማረፊያ የሚሆን ስፍራ የተዘጋጀለት፣ በልባችሁ ትልቅ የከበሬታ ዙፋን ያለው ሰው የሚበላውን ተጨንቃችሁ ታዘጋጃላችሁ፣ የሚተኛበትን ስፍራ ታዘጋጃላችሁ። አማኑኤል መጥቶ የሚሄድ እንግዳ አይደለም፣ ገብቶ ከእናንተ ጋር የሚኖር ስለሆነ ማታ አለ እራት እበላለሁ አለ። አብሯችሁ የሚያደር ስለሆነ አቤት እንዴት አይነት የጭንቀት ሌሊት እያሳለፋችሁ እንደምታድሩ ታውቁታላችሁ። ስንገላበጥ እንደምናደር አካላችን ፍራሽ ላይ፣ እኛ ግን ሌላ ቦታ ሰላማተን በረከታተን አቤት እንዴት አይነት የጭንቀት ሌሊት እያሳለፋችሁ እንደምታድሩ ታውቁታላችሁ። ስንገላበጥ እንደምናደር አካላችን ፍራሽ ላይ፣ እኛ ግን ሌላ ቦታ ሰላማተን በረከታተን ይሄውና የተስተካከለ ፍራሽ ገዝተን አንዴ ቦንድድ እንላለን፣ አንዴ ምን እንላለን። ለወገባችን አይመቸውም። ሰላም የለንም፣ ጤና የለንም፣ በረከት የለንም፣ መስማማት የለንም። በልተን አንጠግብም፣ ተቀብተን አንወዛም። እንዲህ ባለ ጨለማ ህይወት ውስጥ ነው ያለነው። ለምን ካላችሁ ትዳሩ አልተፈወሰም፣ ቤታችሁ አልተፈወሰም፣ ንግዳችሁ አልተፈወሰም። እኛ አልተፈወስንም። ባልተፈወሰ ቤት ውስጥ እየኖርን፣ ባልተፈወሰ ትዳር ውስጥ እየኖርን፣ ባልተፈወሰ ማንነት ውስጥ እየኖርን ፈውስ ያስፈልገዋል። አማኑኤል ሐኪም ነው። እሱ መድኃኒታችሁ ነው። ያልተፈወሰው ቤታችሁ ውስጥ ጋብዞት፣ ያልተፈወሰው ትዳራችሁ ውስጥ ጋብዞት። እሱ ሲገባ ነው እረፍታችን የሚጀምረው፣ የተስተካከለ ኑሮ የምንኖረው። አማኑኤል ወደ ቤት ሲገባ ነው። ይግባልን ዛሬ ይሄ ጌታ፣ ይሄ ንጉሥ ይግባ። ከፍ አድርጋችሁ አመስግኑት። መድኃኔዓለም ይግባና ያስተካክለው። ስልጣን የማያስተካክለውን ያስተካክላል። ገንዘብህን የማያስተካክለውን ያስተካክላል። ዘመዶች ተሰብስበው የማያስተካክሉትን ማን ያስተካክላል? ዛሬም የተዘበራረቁትን ኑሯችን ጉዳይ ያስተካክልልን። ሀገር የቆዳ ስፋቷ ከሰሜን እስከ ደቡብ 480 ኪሎ ሜትር ርዝማኔ ያላት ሀገር ናት። በዚህ በ480 ኪሎ ሜትር የነገርኳችሁ ከሰሜን እስከ ደቡብ ነው ያልኳችሁ። ከሰሜን እስከ ደቡብ 480 ኪሎ ሜትር ላይ 3 ታላላቅ ከተማዎች አሏት። የመጀመሪያዋ ከተማ ገሊላ ትባላለች። ይሄ የሰሜኑ ክፍል ነው። ገሊላ በሉ እስቲ። ይሄ በሰሜን ያለች እስራኤል ከተማ ናት ገሊላ። መካከለኛዋ ደግሞ ሰማሪያ ትባላለች። ሰማሪያ በሉ እስቲ። የመጨረሻዋ ደግሞ ይሁዳ ትባላለች። በስተ ደቡብ ያለችዋ ከተማ ናት። ስለዚህ ከሰሜን ገሊላ የተነሳ ሰው በደቡብ ያለችዋ የይሁዳ ከተማ ለመድረስ ከተማ መሃል ላይ ያለችዋን ከተማ ማቋረጥ ግድ አለበት። መሃል ላይ ያለችዋ ከተማ ደግሞ ማትባላለች ሰማሪያ። ማትባላለች ሰማሪያ ትባላለች። አይሁዳውያንና ሳምራውያን ጸበኞች ናቸው። ምኖች ናቸው? ቋንቋቸው የሚነጋገሩበት መግባቢያ ቋንቋቸው የኢብሩ ቋንቋ ነው። ዕብራይስጥኛ ነው የሚያወሩት። በአንድ ቋንቋ መነጋገር ይችላሉ፣ ግን አይስማሙም። ምንድነው ክርስቶስ ወደዛች ከተማ እንዲገባ ያስገደደው የሚለውን በትምህርታችን ውስጥ እናያለን። ደግሞ ወሳኝና ወቅታዊ ትምህርት ነው። ለኛም ጊዜ ለኛም ዘመን አሁን ላለንባት ከተማ በሰማሪያ ከተማ ገብቶ ያንን የኃጢአት ቅጥር እንዳፈረሰ፣ ያንን የጥላቻና የዘረኝነት ግንብ ሊያፈርስ እንደገባ
በእኛም ሀገር ገብቶ የተገነባብንን የክፋትና የጥላቻ ግንብ አማኑኤል ሊያፈርስልን ይገባል። ይፍረስ አይፍረስ? ዘረኝነት ግንቡ ይፍረስ አይፍረስ? ጥላቻ ይፍረስ አይፍረስ? ማን ያፍርስልን? ከፍ አድርጋችሁ አመስግኑት። አማኑኤል ያፍርስልን። በጣም የሚገርም ነው። አይሁድና ሳምራውያን በአንድ ቋንቋ ቢነጋገሩ በባህል ግን አይተሳሰሩም። አይሁዳዊ በነካበት ዕቃ ሳምራዊ ውሃ ይጠጣል። አይሁዳዊ ሰላምታ ቢሰጥ ያኛው አይመልስለትም። በምን ይለያያሉ ካላችሁ በአለባበስ። በምን አልኳችሁ? በአለባበስ። አይሁዳዊ ከቤት ሲወጣ ሶስት ነገር አታሳየኝ ብሎ ነው የሚወጣው። ከቤት ሲወጣ ምን አልኳችሁ? ምን አልኳችሁ? ሶስት ነገር። አሁን ከቤት ስትወጡ እንደው ባላይ ብላችሁ የምትወጡ ሰው ሊኖር ይችላል። አላውቅም። እንደው ወገሌን ባያሳየኝ የሚል ሰው ኳላል ወይ ደግሞ ሰፈር ውስጥ ተቀምጠው በር ላይ ማያሳልፉ ምላሳቸው እንደ ጦር እንደ ሾህ የሚዋጋ ሰዎች እግርና እግራቸው እስኪማታ ድረስ አቅጣጫ የሚያጠፉ ሰዎች አሉ በምላሳቸው የተነሳ። ለነሱ ሲባል ሌሊት እየተወጣ ለነሱ ሲባል ምሽት እየተገባ እንዲህ የሚያሳቅቁ ምላሰኞች ይኖራሉ። አረ እንዲህ ካለ ከምላስ ጦር ይሰውራል። እና ይገርማችኋል፣ አይሁዳዊ ከቤት ሲወጣ ሶስት ነገሮችን አታሳየኝ ይላል። የመጀመሪያው ለምጻም አታሳየኝ ይላል። ምን አልኳችሁ? ለምን ከተባለ በብሉይ ኪዳን በኦሪቱ ለምጽ የኃጢአት ውጤት ስለሆነ የሰማችሁ ይናር። አንድ ለምጽ የወጣበት ሰው ኃጢአተኛ ነው። ወደ መካከለ ወደ ድንኳኑ አይገባም፣ ወደ እግዚአብሔር መቅደስ አይገባም፣ መስዋዕት አይሰዋም፣ የተለየ ነው። ማህበረሰቡ ሁሉ ያገለዋል። ስለዚህ በመንገድ ላይ አይሁዳዊ ሲሄድ ለምጻም እንዳታሳየኝ ብሎ የመጀመሪያ የጸሎቱ ክፍል ነው። ጠዋት ስትነሱ እንደው አንድ ሰው በነገር ቢጠብሳችሁ እንደምትሉት እንደው ዛሬ ምን ነው በቀኝ ነው እንዴ ተነስ? በቀኝ አይደለም እንዴ ተነሳሁት? እንደው በጣም ታክሲ የምትጨቃጨቃላችሁ፣ የሆነ ቦታ ስራ ቦታ የምትጨቃጨቁና እንደዛ ትላላችሁ። ቀራጭ አታሳየኝ ይላል። ሁለተኛ ምን አታሳየኝ ይላል ካላችሁ ለምጽ ቀራጭ አታሳየኝ። የመጀመሪያው ለምጻም፣ ቀጥሎ ቀራጭ አታሳየኝ። ምን አልኳችሁ? የመጀመሪያውስ ሁለተኛውስ ቀራጭ ከተወሰነለት በላይ ይወስዳል፣ ድሆችን ያስጨንቃል፣ የራሱ ያልሆነውን ገንዘብ ይሰበስባል ተብሎ ማህበረሰቡ ያገለዋል። ይሄንን አታሳየኝ ይላል። እናንተስ ከተባለላችሁ በላይ አትወስዱም? ሰዎች እንዲያምኗችሁ ብላችሁ መቃችሁን ማርያምን ብላችሁ አትሸጡ? መድኃኔዓለምን ብላችሁ ዋሽታችሁ አትሸጡም? ይሆነ በሥራ ቦታችሁ አያችሁ፣ እንደዛ ብላችሁ ዋሽታችሁ የሰበሰባችሁት ገንዘብ ግን ሕይወት ይሆናችኋል፣ እንጀራ ይሆናችኋል፣ ሰላም ይሆናችኋል፣ በረከት ይሆናችኋል። በሚዛን ሰርቀን የምናመጣው እህሉ ላይ ባይደባልቀን የምናመጣው በረከት ይሆነናል? ልጅ ያሳድግልናል? ጤና ያመጣልናል? አያመጣልን። እና የእግዚአብሔር ልጆች ለምጻም፣ ቀራጭና የመጨረሻው ሳምራዊ አታሳየኝ ብሎ ነው የሚለው። ምናዊ ያልኩ ሳምራዊ እንዳታሳየኝ በቃ ብሎ እንዲህ አይነት ጸሎት ጸልዮ ነው ከቤቱ የሚወጣው ማለት ነው። በጣም የሚገርመው በደቡብ ያሉ የእስራኤል ነዋሪዎች ወደ ገሊላ መሄድ ከፈለጉ የሰማርያን ምድር መርገጡ በራሱ ኃጢአት ነው ብለው ስለሚያስቡ መሃል ላይ ባለው በዮርዳኖስ ወንዝ እግራቸውን ያጥባሉ፣ ጫማቸውንም ሳይቀር ያለቀልቃሉ። የእነዚህን የርኩሳኖች ሀገር በእግራችን ረገጥን ብለው። እየሰማችሁ ነው? ጥላቻ አያችሁ ምን ያክል ከባድ እንደሆነ? ዛሬ መንደር ውስጥ የጀመራችሁት ጥላቻ የት እንዳደጋ አያችሁት? ዛሬ ሰፈር ውስጥ፣ ዛሬ ትምህርት ቤት የጀመርነው ጥላቻ፣ ዛሬ አጥንት መቆጣጠራችን የት እንዳደረሰን አያችሁት? ከቤተ መንግስት ከቤተ ክህነት እግዚአብሔር ክብር የጎደለበት ምክንያት ዛሬ ይሄ ነው። አጥንት እየቆጠርን ምስራቅ ምዕራብ እየተባባልን ወንዝ እየቆጠርን ቆላና ደጋ ስንቆጣጠር ይሄውና ከክርስቶስ ወንጌል ዘር በለጠብን። አማኑኤል ይድረስልን። ማን ይድረስልን? ይገርማል። በዮርዳኖስ ወንዝ ዞሮ በገሊላ ነው የሚገቡት ከተማዋን ላለመርገጥ። ካልሆነም ደግሞ የግድ ከተማዋን መርገጥ ካለባቸው ደግሞ እግራቸውን ይታጠባል። ክርስቶስ ታዲያ ምንድነው ያስገደደው ወደዛች ከተማ ሊገባ ግድ የሆነበት? የሰራዊት ትእዛዝ መጥቶበት ይመስላችኋል? በዛ ከተማ የሚኖር አገረ ገዢ ክርስቶስን በዚህ ካልገባ ወደ ገሊላ አታልፍም፣ ወደ ይሁዳ አትሄድም ምናምን ብሎ ታስገድዶት ይመስላችኋል? ሰማርያን ሳትረግጣት እንደ ሌሎቹ አይሁዳውያን እንደሚያደርጉ በዮርዳኖስ ወንዝ ከተማዋን ሳትነካ በሌላ ማለፍ አትችልም፣ በዚህ ነው ማለፍ የሚል የሰራዊት ትእዛዝ መጥቶበት ግድ ያለው ሰው ኖሮት አይደለም። ምንድነው ክርስቶስ ከተማዋን ሊገባ ያስገደደው? የሰራዊት ትእዛዝ ካልመጣበት፣ ነገስታት ካላስገደዱት ምንድነው ክርስቶስ ወደዛሽ ከተማ ሊገባ ያስገደደው የሚለው ደግሞ ልብን ያሞቃል፣ እኛን ያሳርፋል። እስቲ ከኔ ጋር በሉ፣ ሰማርያ ሊገባ በሉ። ያስገደደው የገዛ ምህረቱ
የገዛ ቸርነቱ ነው። ክብር ለቸርወን ለመድኃኔዓለም ይሁን። የገዛ ምሕረቱ አስገደደው። ከተማዋ ላይ የተገነባው የክፋት ግንብ መፍረስ ስላለበት ኢትዮጵያውያን የተገነባብንን የክፋት ግንብ ሊያፈርስ እኛ ከተማ ሊገባ ግድ ይሆንበት። በእኛ ሕይወት ውስጥ እናትና አባት በአንድ ቤተሰብ መካከል የተገነባ አያችሁ የጥላቻ ግንብ እና ያስገድደው የእግዚአብሔር ምሕረት ነው። እስቲ እግዚአብሔር መሐሪ ነው በሉ። ባሕረ ምሕረቱ ሰፊ የሆነ መሐሪ፣ የትዕግስቱ ብዛት የማይለካ ቸር ነው። እዚህ እኮ ነው መዝሙረኛው ቅዱስ ዳዊት ምን አለ? ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ቸር ነውና አለ። እስቲ ቸር ነውና ግዴላ ቸር ነውና ምሕረቱ ለዘላለም ነው አለ። ምሕረቱ ለዘላለም የሆነ ቸር የሆነው ጌታ ወደዛች ከተማ ሊገባ ያስገደደው ነገር ኖሮ ሳይሆን የገዛ ምሕረቱና ቸርነቱ አስገድዶት ከተማዋ ላይ ገባ።